ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ አንድ ስራ ለመስራት አስባችሁ ግን ገና ሳትጀምሩ ሰዓቱ አልቆባችኋል? ዛሬ ባለንበት ዓለም ትልቁ ሀብታችን ገንዘብ ሳይሆን ከጊዜ ቀጥሎ ትኩረት ነው። ስማርት እርምጃዎች ሁልጊዜም ውጤታማ ናቸው። በዚህ ቻናል ሁልጊዜም ስለ ግል እድገት ትምህርት ሰጪ እና ቁም ነገር አዘል ቪዲዮ እናቀርባለን። በዚህ ቪዲዮ ከኛ ጋር ለምትቆዩ አንዲት ደቂቃ አይባክንም። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ትኩረታችሁን እየሰረቀ ስኬታችሁን የሚያደናቅፉ አራት ዋና ጠላቶችና እንዴት ማሸነፍ እንደምትችሉ እናያለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የማህበራዊ ሚዲያ አጠቃቀማችን። በርካታ ጥናቶች እንደሚያሳዩ አእምሯችን ከአንድ ስራ ወደ ሌላ ስራ ሲዘዋወር፣ ለምሳሌ ከስራ ወደ ማህበራዊ ሚዲያ መልሶ ወደ ስራ ለመመለስ ትኩረቱን መልሶ ለመሰብሰብ በአማካኝ 23 ደቂቃ ይፈጅበታል። ጥልቅ ስራ ላይ በትኩረት ቆይቶ መስራትን ልምድ ማዳበር። ስራ ከመጀመራችሁ በፊት ስልክን ዱ ኖት ዲስተርብ ላይ ማድረግ ወይም ከራሳችን አርቀን ማስቀመጥ። ሁለተኛ፣ በአንድ ጊዜ ብዙ ስራ መስራት። ብዙ ስራ በአንድ ጊዜ መስራት ውጤታማነትን በ40% ይቀንሳል። ብዙ ስራ በአንድ ጊዜ መስራት ስራን አያፋጥንም፣ ይልቁንም አእምሮን ያዳክማል። ትልቅ ውጤት ለማምጣት አንድ ስራ ላይ ብቻ አትኩሩ። ስራን በጥራትና በፍጥነት ለመስራት አንድን ስራ ብቻ መርጦ መስራት። ሶስተኛ፣ ግልጽ እቅድ አለመኖር። ምን መስራት እንዳለብን ካላወቀን አእምሯችን ቀላሉንና የማይጠቅመውን ስራ ይመርጣል። እቅድ የሌለው ሰው የሌሎች እቅድ ማስፈጸሚያ ይሆናል። የሶስት ስራዎች ህግን መተግበር። በየቀኑ ማታ ለነገ የሚሰሩ 3 ዋና ስራዎችን መለየት። አራተኛ፣ የስራ ቦታችን እና አካባቢ ሁኔታ። የተዝረከረከ የስራ አካባቢ ወይም ጫጫታ ያለበት ቦታ። የስራ ቦታችን አካባቢ የተዝረከረከ ከሆነ የውስጥ ሰላማችን ይቃወሳል። ስራ ከመጀመራችሁ በፊት ቦታችሁን አስተካክሉ። የስራ ቦታ ማጽዳትና ለስራ ምቹ ማድረግ። ስማርት እርምጃ ማለት ጠንክሮ መስራት ብቻ ሳይሆን በብልሃት መስራት ነው። ከነዚህ 4 ነጥቦች የትኛው እናንተን ይበልጥ ተፈታተናችሁ? ኮሜንት ላይ አሳውቁኝ። ለጓደኞቻችሁ ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።